መንግስትና ፋኖ በድብቅ እየተነጋገሩ ነው። አዲስ አበባ ስጋት ውስጥ ናት። የፋኖ ጦር ወደ ዋናው መስመር መተጋት። የድሮን ጥቃቱ የለወጠው ታሪክ። በወሎ ግንባር የተፈጠረው ያልተጠበቀ ክስተት። ኤርትራ እጇን አስገባች። ፕሬዚዳንት ኢሳያስ ስለ አማራ ፋኖ የያዙት አቋም። የፋኖ አመራሮች መግለጫ። የአንድነት ጥያቄ እና የውስጥ ሽኩቻው እውነት። የብልጽግና ስልጣን አደጋ ላይ ነው። ከጎጃም አውራ ጎዳናዎች እስከ ወሎ ተራራዎች፣ ከጎንደር ታሪካዊ ምሽጎች እስከ ሸዋ ሜዳዎች የአማራ ፋኖ እንቅስቃሴ የኢትዮጵያን ፖለቲካዊ ካርታና ወታደራዊ ሚዛን እየቀየረው ይገኛል። ብዙዎች ይጠይቃሉ፣ ፋኖ ማን ነው? ለምንስ ዳግም መሳሪያ አነሳ? ይህ ትግል የህልውና ጥያቄ ነው ወይንስ የስልጣን ሽኩቻ? የመንግስትስ ቀጣይ እርምጃ ምን ሊሆን ይችላል? ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች፣ ዛሬ በአማራ ክልል እየተካሄደ ስላለው ከባድ ጦርነት፣ ስለ ፋኖ እንቅስቃሴ ወቅታዊ መረጃና ይህ ግጭት ወደየት እያመራ እንደሆነ በዝርዝር እንመለከታለን። በአሁኑ ወቅት በአማራ ክልል የሚገኘው የፋኖ እንቅስቃሴ እጅግ ሰፊና ውስብስብ ወደሆነ ምዕራፍ ተሸጋግሯል። የዛሬውን ትኩስ መረጃና አጠቃላይ ማብራሪያ ስንመለከት የፋኖ ኃይሎች በክልሉ የተለያዩ ዞኖች ማለትም በጎጃም፣ በጎንደር፣ በወሎና በሸዋ ከፍተኛ የተጋድሎ እንቅስቃሴዎችን እያደረጉ መሆናቸውን እንረዳለን። በተለይም በቅርብ ቀናት ውስጥ በመንግስት በኩል የቀረበው ክስ ውጥረቱን አዲስ መልክ ሰጥቶታል። የፌዴራል ፖሊስ በሰሜን ወሎ ወልዲያ ከተማ ውስጥ እጅግ ከፍተኛ ቁጥር ያለው ጥይትና ወታደራዊ ቁሳቁስ በጭነት መኪና ተጭኖ ሲጓዝ መያዙን ገልጾ ይህ ትጥቅ ከጎረቤት አገር ኤርትራ የተላከ መሆኑን አስታውቋል። ይህ ጉዳይ በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ እንዲሻክር ያደረገ ሲሆን የኤርትራ መንግስት ግን የቀረበበትን ክስ ውድቅ በማድረግ ኢትዮጵያ ለጦርነት ሰበብ እየፈለገች ነው በማለት ምላሽ ሰጥቷል። የፋኖ ኃይሎች በበኩላቸው በክልል ውስጥ የሚያደርጉትን እንቅስቃሴ አጠናክረው የቀጠሉ ሲሆን በተለይም በምዕራብ ጎንደር ቋራና መተማ አካባቢ የሚገኙን ስትራቴጂካዊ ቦታ ለመቆጣጠር ከፍተኛ ፍልሚያ እያደረጉ ይገኛሉ። በመተማ በኩል ወደ ሱዳን የሚወስደውን መስመር በመቆጣጠር የመንግስትን የአቅርቦት መስመር ለመቁረጥ አልመው እየተንቀሳቀሱ መሆናቸውን የውጊያ መረጃዎች ይጠቁማሉ። በወሎ ግንባርም የፋኖ ብሔራዊ ኃይል ልዩ ልዩ ዘመቻዎችን በመክፈት በርካታ ወረዳዎችንና የገጠር መንደሮችን በቁጥጥሩ ስር ማዋሉን ይገልጻል። የመንግስት መከላከያ ሰራዊት በበኩሉ የድሮን ጥቃቶችንና ከባድ መሳሪያዎችን በመጠቀም ፋኖን ለመምታት ጥረት እያደረገ ቢሆንም ግጭቱ ወደ ከተሞችም ጭምር እየተስፋፋ መጥቷል። የፋኖ አመራሮች እንደሚናገሩት አሁን ላይ የትግላቸው ዓላማ የአማራን ሕዝብ ህልውና ማስጠበቅና በኢትዮጵያ ውስጥ ፍትሃዊ ስርዓት እንዲሰፍን ማድረግ ነው። ትግሉ ከተጀመረ ረጅም ጊዜ አስቆጠረ ቢሆንም አሁን ላይ ይበልጥ የተከናጀና በየአካባቢው ያሉ እዞች እርስ በርስ የሚግባቡበት ደረጃ ላይ መድረሱን ይገልጻሉ። የክልሉ ጸጥታ ሁኔታ እጅግ አሳሳቢ በመሆኑ የንግድና የትራንስፖርት እንቅስቃሴዎች በተደጋጋሚ ይስተጓጎላሉ። በተለይም ከጎጃም ወደ አዲስ አበባ የሚወስዱ መንገዶችና ከወሎ ወደ መሃል ሀገር የሚገቡ መስመሮች በጦርነቱ ምክንያት ስጋት ውስጥ ናቸው። የሰብአዊ መብት ድርጅቶችም በክልል ውስጥ ባለው ጦርነት ምክንያት ንጹሃን ዜጎች ለሞት ለስደትና ለከፍተኛ እንግልት እየተዳረጉ መሆኑን ይገልጻሉ። የድሮን ጥቃቶች በገበያ ቦታዎችና በመኖሪያ መንደሮች ላይ ጉዳት እያደረሱ መሆኑን የሚያሳዩ ሪፖርቶችም በየጊዜው ይወጣሉ። የፋኖ ኃይሎች በክልል ውስጥ ካላቸው ሰፊ ህዝባዊ ድጋፍ የተነሳ በመንግስት ኃይሎች ላይ ድንገተኛ ጥቃቶችን በመሰንዘር የመከላከል አቅማቸውን እያሳደጉ ይገኛሉ። በትጥቅ ረገድም ከመንግስት ኃይሎች በማረኳቸው መሳሪያዎች ራሳቸውን እያጠናከሩ መሆናቸውን ይናገራሉ። አጠቃላይ ሁኔታው ሲታይ ግጭቱ በንግግር ከመፍታት ይልቅ ወደ ሰፊ ወታደራዊ ግብግብ እያመራ መሆኑን እና ይህም በክልሉ ብቻ ሳይሆን በአገሪቱ መረጋጋት ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። ፋኖች አሁን ላይ ወደ መደበኛ ውጊያ ለመሸጋገር ዝግጅት እያደረጉ መሆናቸውንና ዋና ዋና ከተሞችን ሙሉ በሙሉ ለመቆጣጠር ግብ መያዛቸውን ይገልጻሉ። መንግስት በበኩሉ የክልሉን ሰላም ለማስከበር ወታደራዊ እርምጃው የግድ እንደሆነና የታጠቁ ኃይሎች ትጥቅ እንዲፈቱ በተደጋጋሚ ጥሪ እያቀረበ ነው። ሆኖም በመሬት ላይ ያለው እውነታ የሚያሳየው ጦርነቱ አሁንም ተባብሶ ቀጥሎንና በየቀኑ አዳዲስ ግንባሮች እየተከፈቱ መሆኑን ነው። ይህ በአማራ ክልል ያለው ወቅታዊ ሁኔታ እጅግ ፈጣን ለውጥ እያሳየ በመሆኑ የፋኖ እንቅስቃሴ በቀጣይ ቀናት ወደ ምን አይነት ምዕራፍ ሊሸጋገር እንደሚችል በከፍተኛ ጥንቃቄ የሚጠበቅ ጉዳይ ሆኗል። የክልሉ ህዝብ በጦርነቱ ምክንያት ከፍተኛ ስቃይ ውስጥ ቢሆንም ለፋኖ ያለው ድጋፍ ግን እየጨመረ መጣቡትን የተለያዩ መረጃዎች ያመለክታሉ። በተለይም በገጠር አካባቢዎች የመንግስት መዋቅር ሙሉ በሙሉ ቢባል ደረጃ ፈርሶ በአርሶ አደሩና በፋኖ ቁጥጥር ስር መውደቁ የትግሉን አቅጣጫ እየቀየረው ይገኛል።
ዛሬ ላይ ፋኖ በአራት ዋና ዋና እዞች ተደራጅቶ የሚንቀሳቀስ ቢሆንም የእያንዳንዱ እዝ የራሱ የጦር አመራርና የፖለቲካ ክፍል አለው። ይህም ትግሉን ከቀደሙ በተሻለ መልኩ ስልታዊና ውጤታማ እንዲሆን አድርጎታል። በቀጣይም በፋኖና በመንግስት መካከል ያለው ፍጫ በምን መልኩ ሊቋጭ እንደሚችል በሚታወቅ ቢሆንም የኃይል ሚዛኑ ግን ወደ ፋኖ እያዘመመ መሆኑን የሚገልጹ ታዛቢዎች ቁጥር እየበዛ መጥቷል። አጠቃላይ የክልሉ ድባብ በጦርነት ደመን የተሸፈነ ቢሆንም የፋኖ ተዋጊዎች ግን ዓላማቸውን ለማሳካት እስከ መጨረሻው የሚፋለሙ በየጊዜው የሚያወጧቸው መግለጫዎች እያረጋገጡ ይገኛሉ። የዛሬው ትኩስ መረጃ የሚያሳየው ፋኖዎች በየግንባሩ እያሳዩት ያለው ጽናትና እያገኙት ያለው ድል የመንግስትን ወታደራዊና ፖለቲካዊ አቅም በእጅጉ እየፈተነው እንደሆነ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ ይጀምሩ። ወደ ዝርዝር ጉዳዩ እንለፍ። የግጭቱ መነሻና አሁን ያለበት ደረጃ። እንደሚታወቀው የዚህ ጦርነት መነሻ የፌዴራል መንግስት የክልል ልዩ ኃይሎችን ለማፍረስ የወሰደው ውሳኔ ተከትሎ የተፈጠረ አለመግባባት ነው። ይሁን እንጂ ግጭቱ አሁን ከመከላከል ወጥቶ ወደ ማጥቃትና መልክዓ ምድርን ወደ መቆጣጠር ተሸጋግሯል። ፋኖዎች መጀመሪያ ላይ በተበታተነ የሽምቅ ውጊያ ገሪላ ዋርፌር ነበር የጀመሩት። አሁን ግን አደረጃጀታቸውን በማዘመን በክፍለ ጦርና በብርጌድ በመዋቀር ትልልቅ ከተሞችን የመክበብና የመቆጣጠር አቅም ላይ መድረሳቸውን መረጃዎች ያመለክታሉ። በተለይም በአራቱም የአማራ ግዛቶች ጎጃም፣ ጎንደር፣ ወሎና ሸዋ የተዋቀሩት የፋኖ እዞች በመካከላቸው ያለውን የመረጃ ልውውጥና የውጊያ ቅንጅት እያጠናከሩ መምጣታቸው ለመንግስት ሰራዊት ትልቅ ፈተና እንደሆነ ወታደራዊ ተንታኞች ይገልጻሉ። ክፍል 2 የዛሬው ወታደራዊ ውሎና ቁልፍ ክስተቶች። ወደ ወቅታዊው የጦር ሜዳ መረጃዎች ስንመታ ውጊያው አሁንም በተለያዩ ግንባሮች እንደቀጠለ ነው። በጎጃም ግንባር ፋኖ በገጠር አካባቢዎች ያለውን ሙሉ ቁጥጥር በማጠናከር ወደ ዋና ዋና ከተሞች እየተጠጋ ነው። በተለይም እዚህ ጋር የቅርብ ጊዜ የተያዙ ወይም ውጊያ ያለባቸውን እንደ ፍኖተ ሰላም፣ ባህር ዳር ዙሪያ ያሉ ቦታዎችን ጥቀስ። አካባቢ ከባድ ውጊያዎች አሉ። በጎንደር የፋኖ ኃይሎች በጎንደር ዙሪያና በመተማ መስመር ላይ ጠንካራ እንቅስቃሴ እያደረጉ ነው። የመንግስት ኃይል በከተማ ውስጥ ብቻ ተወስኖ እንዲቀመጥ ተጽዕኖ እያሳደሩ እንደሆነ መረጃዎች ይጠቁማሉ። በወሎና በሸዋ በተለይም ወደ አዲስ አበባ በሚወስዱት ዋና መንገዶች ላይ አልፎ አልፎ የመንገድ መዘጋትና የደፈጣ ውጊያዎች እየተስተዋሉ ነው። በሸዋ የፋኖ አደረጃጀት ወደ አዲስ አበባ በቅርብ ርቀት በሚገኙ ወረዳዎች ሳይቀር እንቅስቃሴ እያደረገ ነው። መንግስት በበኩሉ ይህንን